እውነተኛ መሪና እረኛ የሚታወቀው በመከራ ቀን ከበጎቹ ጋር በመቆም ነው፣ ሕይወቱንም ስለ እነርሱ አሳልፎ በመስጠት። ነሐሴ 14 ቀን ቅድስት ቤተ ክርስቲያናችን የሰማዕቱን የቅዱስ ድምጥያንና አብረውት የሰማዕትነትን የተቀበሉትን የደቀ መዛሙርቱን ዓመታዊ መታሰቢያ በክብር ታስባለች። ዛሬ የምንመለከተው ታሪክ የጨካኙን ንጉሥ ትእዛዝ በመቃወም በእምነት አንድነት እና በድፍረት የሰማዕትነትን አክሊል የተቀዳጁበትን አስደናቂ ገጽ ነው። ቅዱስ ድምጥያ በዘመኑ የነበረ ሕዝቡን በቃለ እግዚአብሔር የሚያስተምርና በቅድስና የሚመራ ታላቅ አባት ነበር። በዚያን ዘመን ክርስቲያኖችን የሚያሳድድ ጨካኝ ንጉሥ በመነሳቱ ጣዖት ስገዱ፣ ክርስቶስን ካዱ የሚል ትእዛዝ አወጣ። ቅዱስ ድምጥያ ግን ከደቀ መዛሙርቱ ጋር ሆኖ እኛ የምንሰግደው ሰማይና ምድር ለፈጠረ ለሕያው አምላክ ለኢየሱስ ክርስቶስ ብቻ ነው በማለት በድፍረት መሰከረ። ንጉሡም በዚህ ጊዜ በእጅጉ ተናዶ ቅዱስ ድምጥያንና አብረውት ያሉት ደቀ መዛሙርቱን አስረዋቸው የተለያዩ ስቃዮችን አደረሰባቸው። ነገር ግን ደቀ መዛሙርቱ ከመሪያቸው አባታቸው ጎን ሆነው በጽናት ጸለዩ እንጂ አልተንበረከኩም፣ ሃይማኖታቸውንም አላሰደቡም። ጠላቶቻቸውም ሊያሳምኗቸው ባለመቻላቸው በወቅቱ በነበረው ከፍተኛ ግፍና ስቃይ ፈተኗቸው። ቅዱስ ድምጥያና ደቀ መዛሙርቱ ግን ከክርስቶስ ፍቅር ማን ይለየናል እያሉ በመንፈስ ቅዱስ እየተጽናኑ ለሰማዕትነት ቀረቡ። በመጨረሻም እረኛው ከበጎቹ ጋር ሆኖ በሰይፍ ራሱን እንዲቆርጡት አደረጉ። እነርሱም ሕይወታቸውን በደስታ አሳልፈው በመስጠት የሰማዕትነትን አክሊል ተቀዳጁ። ደማቸውም ለቤተ ክርስቲያን የጽናት መሠረት ሆኖ አለፈ። የቅዱስ ድምጥያና የደቀ መዛሙርቱ ታሪክ በአገልግሎትና በእምነት ውስጥ አንድነት ምን ያህል ኃይል እንዳለው ያስተምረናል። እረኛና ተከታዮቹ በአንድ ሃይማኖት ጸንተው መቆማቸው ለትውልድ የሚተርክ አርአያ ሆኗል። የሰማዕቱ የቅዱስ ድምጥያና የደቀ መዛሙርቱ በረከትና አማላጅነት ከሁላችን ጋር ይሁን።